ለገንዘብ አድርሱልኝ። ገንዘብዬ እኔ እወድሃለሁ። እንደኔ የሚወድክ እዚህ ምድር ላይ ማንም የለም። ስለዚህ ገንዘብ ሆይ ና ወደኔ። የሚወድክ ሰው ጋር አይሻልክም? ና ወደኔ። እነሱ አይወዱክም፣ አይፈልጉክም። እኔ እወድሃለሁ። አንቺ የምታመልከው ገንዘብ ስለሆነ ነው። ባሌ ሱፍ አድርጎ ክቡር ያለው ባል ነው ያለኝ የሚያስተዳድረኝ እንደው ወጥቶ ነው የሚሰራው ያልሽው ባልሽ ምን እየሰራ ነው በአሁኑ ሰዓት ታዲያ? አይ ጥያቄ ነው። ስድብ ምናምን አይደል። ምን እየሰራ ነው? ጀግና ወንድ ነው። ቁጭ ብሎ የማይውል ነው። ስራውን ሰርቶ ሱፍ ለብሶ የሚወጣ ቤተሰቦቹን ያስተዳድራል አልሽ። አይሰር ኦኬ፣ ሁላችንም ተስማማ። የት ቦታ ነው የሚያስተዳድርሽ? አራስ ሆነሽ ይኸው ቁጭ ብለሽ ገንዘብ ፍለጋ አይደለሽ? አትስሪ አልተባልሽ። ፈጣሪ መሰከረ። ሰው ሁላ ለአንቺ አፍሯል። እውነቱን ነው የምነግርሽ። ያንን የሚያል አለ ከተባለ ገንዘብ አለው ከተባለ ይሰራል ካልሽ መታረስ ነው ያለብሽ። መታረስ ነው ያለብሽ አይደል? ችግራችሁን ይፈታል የኛ መንግስት። እስቲ አንቺ ችግር አትፍቺ። የትኛውን ችግር? የትኛው ሰው ችግሩ ተፈጥሮለታል? እና አንዳንድ ሰው ይሄ ነው በቃ ይሄ ነው ችግሩ። ችግሩ ምንድነው? እዚህ ጋር ብዙ ሰዎች አሉ። እኔ ችግር የለም ታደርገው። ህፃን ልጅ አለ። በጣም ወር ያልሞላት ህፃን ልጅ አለች። ይኸውልሽ ገንዘብ ተሰጥቶሻል። በጊፍት ጌም ተጫውተሽ የአመት ዘግታችሁልኛል ብለሻል ራስሽ በቪዲዮ የአመት ዳይፐር፣ የአመት የምግብ የልብስ ሁሉ ነገር ዘግታችሁልኛል አመሰግናለሁ ብለሻል። ግን አሁንም መጥተሽ ችግራችሁን ልፈታ የማንን ችግር ፈታሽ? እስቲ ንገሪኝ። የትኛውስ? ምን አይነት ችግር? ይሄ ባልና ሚስት ተጣሉ የሚባል የማዳም ቅመሞች የሚያመጡትን የማዳም ቅመሞች ልንገራችሁ አንድ ነገር ስለምትሰሙኝ ነው የምነግራችሁ። አንቺ አረብ ሀገር እያለሽ ኢትዮጵያ የሚኖረው ቦይፍሬንድሽ ዶክተር ቢሆን በደሞዝ ትበልጨዋለሽ። እንግዲህ እኔ እውነቴን እግዚአብሔር ምስክር፣ አንቺ የማዳም ቅመም ሆነሽ ኢትዮጵያ ያለው ዶክተር አንቺ በገንዘብ ትበልጨዋለሽ። ስለዚህ ቢሰራም የገንዘብ ብልጫ አለው አንቺ ጋር እንጂ እሱ ጋር አይደለም። ምን መሆን አለበት መሰለሽ? ፍቅር ካለሽ በፍቅር ተከትላላችሁ። ምንም አይነት እንግዲህ ኢትዮጵያ ላይ ዶክተር፣ ኢንጂነር፣ ፕሮፌሰር ምናምን ማለት ጥሩ ተከፋይ እነሱ ናቸው። እነሱን እንኳን ብትጠብሺ የአረብ ሀገር ማዳም እህቴ በገንዘብ አንቺ ትበልጫለሽ። ስለዚህ እነሱ የሚያደነባበሩሽ ምንድን ነው? እንደምታያት አራስ ሆና ባላለኝ ስራ የሚሰራ እያለች 5 ሳንቲም የሌለው ሰው ይዛ እናንተን ግን አታግቡ ትላችኋለች። እናንተን አያስፈልግም ምናምን እያለች ታከላክላለች። እሷ ላይፏን እየኖረችው እናንተን እያከላከለች የራሷን በደንብ አድርጋ እየኖረችው። የእሷን ጓደኞች ባል የገዙ ናቸው እንደምታዩት። ባል ከኢትዮጵያ የመጡ እዚያ አምጥተው ወረቀት አውጥተውላቸው እያሰሩ ያሉ ናቸው። ስለዚህ ሌሎቻችሁም አትሞኙ። ከተፈቃቀራችሁ መልካም ሰው ከሆነ ለአንቺ የሚጠቅም ከሆነ አምጪው፣ አብራችሁ ስሩ፣ አብራችሁ ደግሞ ሆዳም ጅብ በቲክታክ ታሪክ እግዚአብሔር ምስክሬ ብዙ ሰው አይቻለው። የሷን ያህል አላየሁም፣ አይቼም ሰምቼም አላውቅም። አንድም አራስ እዚህ ገብታ ምን ስታደርግ ሰምተንም አይተንም አናውቅም። አምጡ ካለ አምጡ። ገንዘቡ ሳይሰጥ ግን ሳትጫወት ገንዘቡን ሳትይዘው ቢሆን አዎ እቺ ሰው ያስፈልጋታል። ኦፊሻሊ ባሉካው ምናልባት ስራውን ትቶታል። አይ የኔ ገንዘብ ያስፈልጋል በቃ ብላ ተትቶ ለዛ ነውና መተሽ ችግራችሁን ስፈታላችሁ ብለሽ አትንበጫረቂ። የማንንም ችግር አንቺ አትፈቺም። ለራስሽ መተሽ ልትለምኝ እንጂ የማንንም ችግር እስቲ ምንም አትበይ። እስቲ ያበሻ ይጎዳ የመቦትረፍ ነው። ጅብ የሰው ጅብ አንቺ ላይ የማን ችግር ስትፈቺ? የትኛውን ህዝብ ችግር ፈተሽ ነው? ማይም ራስሽ መጻፍ ማቺ ሴትዮ ነው የህዝብ ችግር መጣች። ጉራቸው እኮ ነው የሚያስቸግር። ጉራቸው ወላይ ድረስ ያደርሳሉ። ስታቸው ሌባ ደግሞ ተሰባስበዋል ሌቦቹ። አንዱን ስትናገር አንዱ ይደግፋል፣ አንዱን ስትናገር አንዱ ይደግፋል። የሌባ ማተጠራርተው ስለዚህ አንዱን ስትል እየጮሁ ይመጣሉ። እንዲህ ሪያሊቲው ይሄ ነው፣ እውነታው ይሄ ነው። እስቲ ችግሩ አይፈታ፣ አንቺ ረፍቱ ሰጂና ከልጅሽ ጋር በደንብ ታረሽ፣ ከልጅሽ ጋር በደንብ ታረሽ፣ ችግሩ ይቀር። ኖ ብር አይኔ ላይ ስለበራ ቢኖረኝም አንገበገበኝ ሱስ ሆነብኝ ብለሽ ነይ። የሚያበላ ባል ቢኖርሽ ይሄን አታርቂ። አልጠፋላችሁ። የፈለጋችሁት ወልዳ
ትጠፋላችሁ ብላችሁ ነበረ። ወለጅ በሳምንት ይከቻልኩ ደማችሁን አፈላሁት። ግን እኔ በጠፋም ለእኔ የተጻፈ ነገር ይሻግታል እንጂ እናንተ አትበሉትም። ለምን ተንገበገባችሁ? ለምን ግብግብ አላችሁ? ወይ በጣም ነው የተቃጠላችሁት። እኔ አራሶኝ መጥቼ ጌም በመጫወት አራሶኝ እርዳታ ስራዳ ችግር የለም። አራሶኝ ጌም ስጫወት ተንገበገባችሁ። ከዛ ከተጣላችሁ ሰው ጋር አንድ ገዝተ ላይ ታኩር ቤት አብረን ቁጭ ብለን እርዳታ ለደብረ ብርሃን ስናሰባስብ ለምን እንደዚህ ያላላችሁ? ለምን አላላችሁ? ያ እርዳታ ስለሆነ ትፈልጉኛላችሁ አይደል?